የጨጓራ አሲድ በሽተኞች የሚሰሯቸው ከባድ ስህተቶች፣ የጨጓራ አሲድ ያለባቸው ሰዎች እነዚህን ስህተቶችን እንዳትሰሩ። አንደኛ፣ ምግብ ወዲያው በልታችሁ ወደ መኝታ መሄድ ትልቁ የጨጓራ አሲድ ማባባሻ ምልክት አንደኛ። ሁለተኛ፣ በአንድ ጊዜ ብዙ ምግብ መመገብ በጣም ትልቅ ሚስቴክ ነው። ሆዳችሁ እስኪሞላ ምግብ አትብሉ። የጨጓራ አሲድ ያለባችሁ ሰዎች ምግብ ሆድ እስኪሞላ ድረስ አይበላም። በየመካከሉ አለፍ እያደረጋችሁ መመገብ። ሶስተኛ፣ መድኃኒት ማቋረጥ። ልክ መፍትሄ ስታገኙ በሽታው እየተሻላችሁ ሲመጣ ድኛለሁ ብላችሁ በራሳችሁ ጊዜ መድኃኒት ማቋረጥ። በተለይ እኔ የምሰጣቸውን የሀገር በቀል የእጽዋት መድኃኒቶችን ለዚህን ያክል ቀን ውሰዱ ካልኳችሁ ለ10 ቀን ብያችሁ ከሆነ 5ና 6ኛው ቀን ላይ የሚገርም ውጤት ስታዩ በቃ ይበቃኛል ብላችሁ ማቋረጥ ትልቅ ስህተት፣ በጣም ትልቁ ስህተት ይሄ ነው። ሌላው የጨጓራ በሽተኞች በሚናደዱበት ጊዜ ወይም ደግሞ ከፍተኛ የሆነ ስትረስ ወይም ሃይ ዲፕሬሽን ወይም ደግሞ ከፍተኛ የሆነ ቁጣ ውስጥ በሚገቡበት ጊዜ በሽታቸው በእጥፍ ይጨምራል። ለምን? ምን ያገናኘዋል? የኛ ንዴት ምንድነው? የጨጓራችን ህመም በእጥፍ የሚጨምረው ለምንድን ነው? አንደኛ በሚነደን ወይም ደግሞ በምንበሳጭ በምንጨነቅ ሃይ የሆነ ስትረስ በምንገባበት ጊዜ ጨጓራችን ከፍተኛ የሆነ አሲድ ያመርታል። ቀድሞ የቆሰለውን የጨጓራ ክፍል በከፍተኛ ሁኔታ ያባብሰዋል። ሃይድሮክሎሪክ አሲድ የሚባለውን በጨጓራችን በውስጡ የሚመረተው አሲድ በከፍተኛ ሁኔታ ስለሚመረት ስሜታችን ኢሞሽን በሚሆንበት ጊዜ ስለሚመረት ጨጓራ ራሱን የመከላከል አቅሙን ስለሚያጣ የነበረውን ቁስለት በእጥፍ ይጨምረዋል። የጨጓራ የደም ዝውውር በጣም ይቀንሳል። ለምንድነው የሚቀንሰው? ሰውነት በሚጨነቅበት ጊዜ አልሚ ምግቦችን ወደ ዋና የሰውነታችን ክፍሎች ለመላክ በጣም ይቸገራል። ጨጓራችን ያመረተውን ወይም ደግሞ የፈጨውን የሰባበረውን ምግብ ወደ ደም ስርና ወደ ተለያየ አካላችን ክፍል የመላክ አቅሙን በእጥፍ ይቀንስበታል። በዚህ ምክንያት ወደ ጨጓራ የሚሄደው የደም ፍሰት ይቀንሳል ማለት ነው። ሌላው የጨጓራ ጡንቻዎቻችን ነው። የጨጓራ ጡንቻዎቻችን ይኮማተራሉ፣ ከመጠን በላይ ይኮማተራሉ። የኛ ስሜት በጣም ኢሞሽናሊ በሚሆንበት ጊዜ ጨጓራችን የውስጠኛው ፓርት በተለይ በጣም ጡንቻዎቻችን በጣም ይኮማተራሉ። ሲኮማተሩ ደግሞ ምን ይፈጠራል? ከባድ የሆነ የሆድ ቁርጠት ህመም ይፈጠራል። አልገጠማችሁም? እንደ ነገር ከባድ የሆነ የሆድ ህመም ቁርጠት፣ ከፍተኛ የሆነ መቋቋም የማትችሉት ቁርጠት ይከሰታል። ምግቦች ቶሎ ወደ ታች እንዳይወርዱ ይከለክላቸዋል። የሆድ መነፋት፣ የምግብ አለመፈጨት፣ የማቅለሽለሽ ስሜት ከፍተኛ ሁኔታ ይጨምራል። ጭንቀት በአእምሮ ውስጥ በሚኖርበት ጊዜ ወይም ብስጭት ወይም ደግሞ ንዴት በሚኖርበት ጊዜ ህመሙ ወይም ደግሞ ስሜቱ የህመሙ ቁስለት ህመሙ ያለበት አካባቢ በከፍተኛ ሁኔታ የመለጠጥ ያሳያል ማለት ነው። ይህ ማለት ደግሞ በተለመደው ጊዜ መጠነኛ ሊባል የሚችለው የጨጓራ አሲድ ወይም መቆጣት ግለሰቡ በሚጨነቅበት ጊዜ ወይም ደግሞ የገባንበት ስሜት በጣም ኦቨር በሚሆንበት ጊዜ ከባድና የማይታገስ ከፍተኛ ህመም ውስጥ እንዲዘፍቀን ያደርገናል ማለት ነው። በአጠቃላይ የሚፈጠረው ህመም በጣም አደገኛ ስለሆነ ራሳቸውን ከንዴት፣ ከብስጭት፣ ከቁጣ፣ ከጭንቀት፣ ከድብርት ራሳቸውን አግልሉ። በተቻለ መጠን እንዲህ አይነት ነገሮች በሚያጋጥማቸው ጊዜ ቶሎ እዛ ቦታ ገለሉላቸው። ራሳቸውን ሪፍሬሽ ወደሚያደርግ ነገር፣ ለምሳሌ መጽሐፍ ማንበብ ሊሆን ይችላል፣ ፊልም ማየት ሊሆን ይችላል። መንፈሳዊ መጽሐፍትን ማንበብ በተለይ ምመክራችሁ እንዲያውም ከፊልም ከምን ይልቅ መንፈሳዊ መጽሐፍቶችን ብታነቡ ከፍተኛ የሆነ የመረጋጋት ስሜት ስለምትገቡ ያ ያገረሸው ወይም ደግሞ የተቆጣው የጨጓራችን ፓርት ወደ ነበረበት ይመለሳል ማለት ነው። እባካችሁ የጨጓራ በሽተኛ የሆናችሁ ሰዎች አትናደዱ። ራሳቸውን ከእንደዚህ አይነት ነገሮች ገለል አድርጉ። እባካችሁ እነዚህ ስህተቶችን በምንም ተአምር እንዳትፈጽሙ አደራ። ይህን ካደረጋችሁ የጨጓራ አሲዳችሁን በቀላሉ ማከም ትችላላችሁ።